በመጓዝባቸው ሀገራት የሚገኙ የመንገድ መብራቶችን እንዲሁም ደግሞ የትራፊክ ምልክቶችንና ኤኒቲንግ ብረት የሆኑ ነገሮችን እንዴት ለካሜራ ማስቀመጫ እንደምጠቀማቸው ላሳያችሁ። እኔ እንግዲህ ብዙ ጊዜ ትራቨል ሳደርግ የምጠቀመው ይቺን ካሜራ ነው። እቺ ኦስሞ ፖኬት 3 ትባላለች። የዲጂአይ ምርት ነች። ሶ እንደምታዩት እንግዲህ አሁን እኔን እየቀረጸኝ ነው። ስለዚህ ከኋላ የምታዩት እቺ የገጠምኩላት እቺ የምታዩት ነገር ማግኔት ናት። ኤኒ ቦታ ትራፊክ ላይት ላይ ምናምን ላይ ገጥማችሁ ቪዲዮ መቅረጽ ትችላላችሁ ማለት ነው። ስለዚህ እንደምታዩት ይሄ እንግዲህ የትራፊክ ምልክት ነው። ሶ ካሜራዬ እዚህ ላይ ተጣብቃለች አሁን እንደምታዩት። ከዛ ምን አደርጋታለሁ? ፊቴን ትራክ እንድታደርገኝ አደርጋታለሁ። ሶ አሁን ፊቴን ትራክ ማድረግ ጀምራለች። ስለዚህ ሬክ አድርጌ ሄጄ ተሻግሬ አስፋልት ተሻግሬ ስመጣ አሳያቸዋለሁ ማለት ነው። እሷ ፎሎ ታደርገኛለች አሁን እንደምታዩት እንግዲህ ካሜራ እዛ ጋር ነች። ሶ አሁን ተሻግሬ እንግዲህ ያለውን ፉቴጅ ላሳያችሁ። ሶ እንቅስቃሴን ተከትላ ካሜራዋ እንዴት እንደምትዞር ያት በጣም ቤስት ካሜራ ነች። በእንትን ክሬተር መሆን ለምትፈልጉ እንግዲህ መጽሐፊ አሁንም አማዞን ላይ እየተሸጠ ነው። አቤል ብርሃኑ ወይም ደግሞ የዩቲዩብ ሚስጥሮች ብላችሁ አማዞን ላይ ታገኙታላችሁ። ይመቻችሁ።